ይኸውልህ የኔ ልጅ በዚህ አጋጣሚ የምነግርህ ነገር አለ። ከድሮም ጀምሮ አትመቸኝ። በጣም ነው የምጠላ። እናትህን ራሱ አስወርጂው ስላት እምቢ በላይ ነው። ይኸው ሳልፈልግ በግድ አባቴ ሆንኩት ማለት ነው። እንዲህ ሳገኘህ ራሱ በቃ ይሄ እነቀው ገደሉ ነው የሚለኝ እና በጣም ነው የምጠላ በጣም። ኧረ አባዬ ደግሞ ይሄማ በጭራሽ አንተ አይደለህም መጠጡ ነው። ያማን እንዴ ሚሪንዳ እኮ ነው። እናንተ ሳይተኛም እንዴ ምንድነው የምትጨቀጭቁ? ይሄ አቡሽ ነዋ በልጅነቴ የተገኘኸው ትቦ ዳር ነው ይለኛል። ዝም በለው ወንዝ ዳር ነው። ምን እኮ አላልኩም? ለምን ሁሉ ስፖርት ላይ ሬጂስተር አታደርጉ? ያው ለመጀመሪያ ጊዜ ሬጂስተር ስታደርጉ የ20 ብር ቦነስ ታገኛላችሁ። ከዛ ደግሞ ለሌሎች ሰዎች ሼር ስታደርጉ ደግሞ የ10 ብር ቦነስ ታገኛላችሁ ተጨማሪ ማለት ነው። እና ለምን እሱ ላይ አትጫወቱም? እማዬ እያስቀየሽ ማስታወቂያ አትስሪ። እውነቱን ንገሪኝ። እኔ እኮ ነግሬያለሁ። እውነተኛ ልጃቸው እኔ ብቻ ነኝ የወለዱኝ ልጃቸው ብያለሁ። ነው ብለህ ነው? አባ በእናትህ እርቦኝ ነው ዳቦ ግዛልኝ። በእናትህ ምንም ዝርዝር የለኝም። ዝርዝር ነው የሌለ ብር ነው የሌለ። እሱማ ብር ነው የሌለኝ። እና ምን አባት አስመስላለህ? የኔ ቢጤ የኔ ወንድም ስነ ስርዓት ያዝ። እንደውም ዝም ብዬ ሳይክ አንተ ራሱ ታክሲ ላይ የተሰለፈ ለማኝ ነው የምትመስለው ይመስላል። ምን ነው ለማኝ የሚመስለው? ሁሉ ነገር ይሄኔ እኮ እርቦህ ነው በታክሲ የምትሄደው። ኧረ እኔ አራበኝም እንዴ ዳቦ የታል? ጭራሽ ለማኝ ብቻ ሳይሆን ቅሌታምም ነው። ለማኝ አይደለም ቅሌታም ግን ነህ። ስራ የምትፈልግ ከሆነ አስቀጥራለሁ። አሳውን ከምሰጥህ አሳውን ብለው ብሩን ስጠኝ። አሳ ፊት እንደውም ቦታ ተቀየሩ። ከሰልፍ ላይ ውጣልን። አዎ ውጣልን። ለታክሲ ሳይሆን ለቡሌ የተሰለፈን አታስመስልብን። ውጣልን። ውጣ እኮ ነው የምትባለው። ንቀት ነው እንዴ? ውጣ። አሁን አንተ ለምን? አዎ ለምን? አንተ ለምን? እሺ ስለ እግዚአብሔር ስጥልኝ። እንኳን ደስ አለ ብያለሁ። እንዴ ጌሙን ማሸነፌን ሰምተህ ነው የመጣው? ኧረ እኔ ሚስት መውለዷን ሰምቼ ነው የመጣሁት። የሚስት ኦኬ ውጣ። ኧረ የኔ ፍቅር እንግዲህ አይደል እንዴ? እንዴት ነው ውጣ? አንተ ራስህ እንዴ? እሺ አሁን ደግሞ ምን አደረኩኝ? እሱን አንተ ብትነግረን አይሻልም? በቃ ይኸው መንገድ ላይ የሆኑ ልጆች በእድሜ ጠና ያሉ ሰውዬን ሲደበድቡ አይቼ በጣም አዘንኩኝና ሄጄ አገዝኳቸው። ኢትዮጵያነት ማለት ይሄ አይደል እንዴ? እኮ ማንን ያገዝከው? ልጆቹ ነዋ። ስማ ፍቅረኛን እኮ አሁን መንገድ ላይ ያዩዋት። አንተ እንደዚህ ቆንጆ ነች እንዴ? ቆንጆ ነች አይደል? በጣም ነው የምታምረው። ይኸውልህ ቀን ከሌት ማለት ነው ከአይምሮዬ ወጥታ አታውቅም። በቃ ሁሌ ስለሷ ነው የማስበው። ለምን ራሱ ከአንተ ጋር እንደሆነች አላውቅም። እኔን የመሰለ ወንድ እያለ ማለት ነው። እና አትጠብሰኝ። አረ አባዬ ደግሞ ቆይ እስኪ ዝም በል የሀገሬ ሕዝብ ወይ እጅህ ለጠላት እንዳሰጥ። ወይኔ ሀገራችን በቀኝ ገዢዎች እጅ ትውደቅ። ውሃው በፈረቅ መብራት በፈረቅ ምግብ በፈረቅ። አረ እንደው ችግር ነው በርዛይ። እንኳን በሀገረ ሙቀጫ ውስጥ ወደምትገኘው ተልባ ከተማ በሰላም መጣች። ማን ነው ስምህ? ጋሜ። አንተስ? ጫኔ። አንተኛውስ? ኩንቴ። ከዚህ በኋላ ቶቤ ነው ስምህ? አልገባኝም። ታዲያ እንዴት አድርጌ ላስገባበት? የስልጣን ፍልስፍናው ምን ላይ ያተኮረ ነው? ያው ላቭ ላይ ነው። ላቭ ኢት ኔቨር ዳይ። ይሄ ሾው ምን ላይ ነው የሚታየው? በቅርብ ቀን በማሞቂ ለዩቲዩብ ነው የሚጀምረው። ስለዚህ ገብታችሁ ሰብስክራይብ አድርጉ። ይኸውላችሁ ሁሉም ሴቶች ጎልዲገሮች ናቸው። እውነት ነው። ሁሉም ሴቶች ገንዘብ ነው የሚፈልጉት። እንዴ ገና ስትወለድ ጀምሮ አይደል እንዴ በአንድ እጇ ጥጦ ይዛ በአንድ እጇ ብር እየቆጠረች የምታደርገው? እንዴ ይኸውልህ ስታገባት አስፈርመህ ነው ማግባት ያለብህ። ጥፍሬን አሰራኝ ዊግ ግዛልኝ። እኔ የምለፈው ለሷ አይደለም። ለሷ ነው የምለፈው አይደለም። እስኪ አንድ ያጨብጭቡለት። አሁን ማስቲሹን አምጣ ልተኛ ነው። ዶክተር ዶሮዬ እንዴት ናት? ጣት ታስቆረጥማለች እንዴ? ማለት በልታት ነው እና እንዳከማ ነበር እና ታዲያ የእንስሳት ሐኪም ቤት አይደል እንዴ? ወይኔ ዶሮዬ አይዞ ቢያንስ ጣፋጭ ነበረች። መጥፎ ዜና አለኝ። የአባትሽ ጭራ በአስቸኳይ መቆረጥ አለበት። ኧረ እኔ ድመት ይዤ ነው የመጣሁት። እርግጠኛ ነሽ አህያ አይደለም? የምን አህያ? እና የማንን ፈረስ ነው የጋለብኩት? እኔ ምን አውቃለሁ? ድመት ስጠኝ። ቡጪ። ዶክተር ምን አዲስ ነገር አለ? በጣም አዝናለሁ። በደሜ ውስጥ 6 አይነት የአባላዘር በሽታ ተገኝቶብኛል። ኧረ ስለ ውሻዬ ይስጥልኝ። ምን? ዶክተር ፍየሌ እንዴት ናት? ፍየሏ 6 አይነት የአባላዘር በሽታ ተገኝቶባታል። ከየት መጥቶ? ዶክተር መልስልኝ። ከየት መጥቶ? ዶክተር አይዞ አቡ በእናትህ ዝም የምታስቢ ከሆነ ዝም አስቢ። ጡጦውን እኮ ቤት ረስቸው ነው። አስተናጋጅ በእናትህ እቺን ሴትዮ አመናቅራ አስወጣልኝ። እንዴ ሰው በገንዘቡ መዝናናት አይችልም እንዴ? እሺ ታዲያ ወዴት እንሂድ? እኔ ምን አውቃለሁ? እቤት ጠብቁኛ። ቆይ ለምንድን ነው ልጅ ይዘህ የመጣኸው? ይሄ እኮ ስራ ቦታ ነው። አይ አለቃ ልጅ ካላችሁ ደሞዝ እጨምራለሁ አላልክም? ለዛ ነው ይዤው የመጣሁት። እና እሱ ያንተ ልጅ ነው? አልገባኝም። ግድ እኔ መሆን አለበት? ታዲያ ተሽ አውቄው ነበርኩ። ተነሳው እንታ። እሺ ይኸውልሽ የኔ ፍቅር አሁን በልተናል። ብር አልያዝኩም። እየሮጥን እናመልጣለን። አይ የኔ ፍቅር በቃ ጨዋታ አያልቅብህም አይደል? እንኳን ለአንደኛ ዓመታችን በሰላም አደረሰ የኔ ፍቅር። ይሄው የኔ ስጦታ። እንዴ የኔ ፍቅር አመሰግናለሁ። እና እኔ ስጦታ የለኝም? እንኳን አደረሰሽ። ኧረ ምጤ መጣ አልቻልኩም። አይዞሽ በርቺ። አምቡላንሱን ቶሎ ጥራ እንጂ ምን እየሰራ ነው? እየጠበቅኩ ነው። ምንድነው የምጠብቀው? ኮልሚ ባክ ልኬ ያማል እንደ ደውል እንጂ። ሄሎ የኔ ፍቅር ኃይሌ ገብረስላሴን ተነቀስኩት። ማለት ይሄና የሩጫው አድናቂ ነህ እንዴ? ይሮጣል እንዴ? እሺ ዝግጁ ነህ? አዎ ተዘጋጅቻለሁ። እንዴ ቆይ ዶክተር ኃይለ ስውር ነው እንዴ?
አይዞህ ዶክተር በላቸው የረጅም ጊዜ ልምድ ያላቸው ናቸው። ጥሩ እጅ ላይ ነው ያለው። ጭንቀትህ ይገባኛል፣ ግን ሁሉም ሰው የሚያስደስተውን ነገር መስራት እንደሚችል ማስመስከር ያለብን አይመስልህም? እሱማ ልክ ነው፣ ግን በእኔ ባይሆን ደስ ይለኝ ነበር። አይዞህ አንተ ብቻ ተዘጋጅ። ወደ ግራ ዶክተር፣ ወደ ግራ። አሁን ዞር። 6 ሰዓት ላይ 6 ሰዓት ዶክተር፣ 6 ሰዓት ላይ አሁኑ ጉድ። አረሱ ጄ ነው አሁን አረግሬ ነው። ትከሳከስ እንጂ አቆዴ ትከሳከስ። ዶክተር ልቀቀው፣ ልቀቀው። ዶክተር አትዋሽ።